አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውደስና ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት አለፈ? ውደስና ልጆች ዛሬ እንደሚታወቀው የዒድ አልአድሃ በዓል ነው። ዛሬ ደግሞ እናንተን ያዝናናል፣ ያስተምራል እንዲሁም ቁም ነገር ያስጨብጣችኋል በማለት አንድ እንግዳ ይዤላችሁ መጥቻለሁ። የትም እንዳትሄዱ እሺ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንኳን ለዒድ አልአድሃ በዓል በሰላም አደረሰ። እንኳን አብሮ አደረሰ። ጥሪያችንን አክብረህ እዚህ ድረስ ስለመጣህ በጣም እናመሰግናለን። ስምህን ላሱና ልጆች አስታውቅልን ማንነትህን። ስሜ ሐምዳን ከማል ይባላል። የምማረው መካኒሳ ባድር ትምህርት ቤት ነው። በዚህ ዓመት የ8ኛ ክፍል ተማሪ ነኝ። አሱና ልጆች ላይ ብዙ ጊዜ እናያለን። ያው ለመጀመሪያ ጊዜ አይደለም እናይና እስከዛሬ ድረስ ምን አይነት ስራዎችን ትሰራልን ነበረ? ያው እኔ አሱና ቲቪ ላይ በተለያዩ ነገሮች ተሳትፌያለሁ። ከነዛ መሃል ቁርአን ላይ ተሳትፌያለሁ፣ አኒሜሽን ላይ ድምጽ በመቀዳት ተሳትፌያለሁ እና ነሺዳዎችና የተለያዩ ነገሮች ላይ ተሳትፌያለሁ። አኒሜሽን ላይ የማንን ካራክተር ሆነ ነበር የምትሰራው? የዑመርን ካራክተር ነበር። ስለዚህ ልጆች የሚወዱትን አኒሜሽን የዑመር ታሪክ ባንተ ድምጽ ነበር ማለት ነው የታጀበው። አሁን እንደነገርከኝ ከሆነ ቁርአን ላይ ያሱና ልጆች ላይ ተሳትፈሃል አይደለ? ይህ ማለት ባለፈው አመት ረመዳን ላይ ራሱ አንተ ነበር ቁርአን ያቀረብክልን የነበረው። እንዴት ነው ቤት ቁርአን በደምብ ትቀራለህ? ከቁርአን ጋር ለትስስር ቁርአን ቤት ምናምን ትሄዳለህ? አዎ እኔ ቤት ውስጥ ቁርአን አብዝቼ እሰማለሁ፣ እቀራለሁ። ሐታ ዩቲዩብ ላይ እንኳን የተለያዩ ቃሪዎችን ድምጽ ከፍቼ እሰማለሁ። ቁርአን በመቀራበት ጊዜ ደስታ ነው የሚሰማኝ። እሺ ማሻአላህ በጣም ጎበዝ። ቁርአን ታፍዛለህ የሚል ወሬ ሰምቻለሁ። ቁርአን ታፍዛለህ? የቁርአን ፕሮግራምህ እንዴት ነው? አቀራር ስልትህ እንዴት ነው? አዎ እኔ ቁርአን እየሐፈዝኩ ነው። የማሐፍዘውም ከመግሪብ በኋላና ከሱብሒ በኋላ ነው። ብዙ ሰዎች ቁርአን መሐፈዝ ከባድ ይመስላቸዋል፣ ግን በጣም ቀላል ነው። መጀመሪያ ፍላጎቱ ሊኖር ይገባል። ፍላጎት ካለ ሁሉም ነገር ቀላል ይሆናል። ከዛ በምንሐፍዝበት ሰዓት አንድ ጊዜ ብቻ ሳይሆን ቁርአኑን መደጋገም አለብን። በምንደጋግምበት ጊዜ ወደ አይምሮአችን ይገባል። ከዛ ከሐፈዝነው በኋላ መተው ሳይሆን ሙራጃዓ ማድረግ አለብን። እንደዛ በምናደርግበት ሰዓት አይጠፋብንም። ቁርአን ስትሐፍዝ አንድ አያ ነው የምትደጋግመው ወይስ ሁለት ነው የምትደጋግመው ወይስ ከዛ በላይ ነው የምትደጋግመው? ወይስ ስታይልህ እንዴት ነው? ያቀራር ስልትህ እንዴት ነው? ያው ቁርአን በሚተሐፈዝበት ሰዓት የሁሉም ሰው አይነት አለው፣ ደረጃ አለው። በጣም ሰውየው መሐፈዝ የሚችል ከሆነ አንድን አያ አንድ ጊዜ አይቶ መሐፈዝ ይችላል። ግን አሁን ከጊዜ ወደ ጊዜ ነው የሚለየው። እኔ አሁን መጀመሪያ ስጀምር አንድ አያ ሳይሆን ግማሽ አያ ነው የደጋገምኩ መሐፈዝ የነበረው። ከዛ ግማሽ አያ ሐፍዛለሁ። ከዛ አሁንም ግማሽ ሐፍዛለሁ። አንድ አያ ሲሆንልኝ በደንብ ደጋግማለሁ። ከዛ አይጠፋብኝ። ግን አሁን በጣም ልምድ ያለው ሰው አንድ ሰፍሐ ሙላ አይቶ መሐፈዝ የሚችል አለ። ስለዚህ በየደረጃው ነው ስታይል። ስለዚህ ድሮ የነበረ የመሐፈዝ ችሎታና አሁን ያለ የመሐፈዝ ችሎታ ይለያያል ማለት ነው? አዎ ሁሌ በምትሐፍዝበት ሰዓት የቁርአን መሐፈዝ ችሎታ እየዳበረ ይመጣል። ክረምት ላይ ቁርአን በመቅራት ነው የምታሳልፈው? ብዙ ክፍት ጊዜ አለ አይደል? እና የተለየ ፕሮግራም አለ? አው ክረምት ላይ የተለየ ፕሮግራም አለኝ። ከመደበኛ ጊዜ የተለየ ፕሮግራም አለኝ። ምክንያቱም አንድ ሰው ቁርአን ለመሐፈዝ ወይ ደግሞ ዒልምን ለመማር ሲፈልግ ክረምት ላይ ሲሆን ደግሞ ቤት ውስጥ የተለያዩ ዘመዶች ህፃናቶች ስለሚመጡ ከነሱ ጋር የመጫወት እንጂ ቁርአን ለመሐፈዝ በጣም ወደዛ አያዘንብልም። ስለዚህ ከከተማ ወይም ደግሞ ከሀገር ወጣ ብሎ ለመሐፈዝ በሚፈልግበት ጊዜ አንድ ሰው ከከተማ ወጥቶ ቁርአን ለመሐፈዝ ሲል ማንም ሰው ጊዜውን አይሻማበትም። ስለዚህ ክረምት ላይ ለመሐፈዝ በጣም ነው የሚመቸው። አሁን እንዳልከኝ ከሆነ ክረምት ላይ ብዙ ህፃናቶች ይበዛሉ፣ ወንድምም አለ እህትም አለ። ስለዚህ ህፃናቶች ብዙ ስላሉ ለመሐፈዝ አይመችም፣ ጫጫታ ነው ብለኸኛል። እናንተ የት ሄደህ ነው የምታፈዘው? እኔ እስካሁን የሄድኩ መሐፈዝበት ቦታ ሐረር ሙነወር መስጊድ ይባላል። ሼክ አብዱል ሐኪም ጋር ነበር መሐፈዘው። እና እሺ አሁን እስኪ ታፈዝክ እዛ ሙነወር መስጊድ እንዴት ነው የሚያስቀሯችሁ? መጀመሪያ እዛ ሐረር በብትሄጂበት ሰዓት ሸርጥ አላቸው የራሳቸው የሆነ ከ14 ዓመት በላይ መሆን አለበት። ምክንያቱም እዛ ከሄደ በኋላ
ህፃናቶች ከሆኑ ሊያስቸግሩ ስለሚችሉ ራሱን የቻለ መሆን አለበት አንደኛ። ሁለተኛ ደግሞ ቁርአንን ማንበብ የሚችል መሆን አለበት። ቁርአን ያከተመ ከሆነ ወደ ሒፍዝ ይገባል። ግን ያላከተመ ከሆነ እዛው ያከትማል። እንክብካቤ ይደረግለታል። እንዴት ነው የምታሐፍዙት? ቀኑ ሙሉ ነው የምታሐፍዙት ወይ ሰዓት አላችሁ የራሳችሁ ከዚህ ነው የምትሉበት? አዎ እዛ በምትይዝበት ሰዓት ሙሉ ቀኑ ቁርአን ብቻ አይደለም። ከሱብሒ በኋላ እስከ 2 ሰዓት ድረስ ቁርአን እናሐፍዛለን። ከዛ እስከ 3 ሰዓት ድረስ ቁርስ በልተን እረፍት አድርገን ወደ ደርስ እንገባለን። ደርስ ደግሞ ከ4 ሰዓት ጀምሮ እስከ 10 ሰዓት በእረፍት አለ። ከ4 ሰዓት እስከ 6 ሰዓት፣ ከ4 ሰዓት እስከ 5 ሰዓት አንደኛው ፔሪድ፣ ከ5 ሰዓት እስከ 6 ሰዓት አንደኛው ፔሪድ። ከዛ ዙሁር ሰግደን ምሳ በልተን ቀይሉላ እናደርጋለን። ትንሽ እንተኛና እስከ 8 ሰዓት በኋላ ደርስ እንቀጥላለን እስከ 10 ሰዓት ድረስ። ከዛ ከአስር በኋላ ሙራጃዓ እናደርጋለን። ከመግሪብ በኋላ ደግሞ የተማርነውን ደርስ ሙራጃዓ እናደርጋለን። ከኢሻ በኋላ ሐዲስ ይነገርና ወደ እራት እንሄዳለን። እራት ከበላን በኋላ እንተኛለን። ስለዚህ ሱብሒ ሰዓት ያሐፈዝከውን መቼ ነው ሙራጃዓ የምታደርገው? ሱብሒ ሰዓት ከሐፈዝን በኋላ ከአስር በኋላ ሙራጃዓ እናደርገው። እና አሁን ቁርአን ሙሉ ሐፍዘህ ጨርሰሃል ወይስ እስከ ስንተኛው ጁዝ ነው? ልጨርስ ትንሽ ይቀረኛል። እኔ ያሐፈዝኩት ከበቀራ ጀምሬ እስከ 26ኛ ጁዝ ድረስ ነው። አሁን የቀራቸውን ጁዝ ደግሞ በአሁኑ ክረምት ኢንሻአላህ ሐረር ሄጄ እጨርሳለሁ። ኢንሻአላህ አላህ ያሳካል። አሚን። ባሳለፍነው ረመዳን ላይ አሁን ባለፈው ረመዳን ቁርአን ተሐፍዝ ነበር? አይደክምህም ነበር ከትምህርት ቤት ምናምን ስትመለስ? አይ በአሁኑ ረመዳን ሒፍዝ ሳይሆን እዚህ መርከዛችን ላይ ተራዊሕ ስለማሰግድ የዛን ሰዓት ሙራጃዓ እንጂ ሒፍዝ አልነበረም ማለት ነው። ማሻአላህ ለዚህም ተራዊሕ የማሰገድ ቁም ነገር ላይም ደርሰሃል። ማሻአላህ ከዚህ በላይ ያለውንም አላህ በደንብ አድርጎ ያሳካልህ። እንግዲህ ያሱና ልጆች አሁን ከጋበዝኩት እንግዳችን ብዙ ነገር እየተማራችሁ እንደሆነ አልጠራጠርም። በደንብ እያዳመጣችሁ እሺ። መጀመሪያ ላይ እንዳልከኝ ከሱብሒ በኋላና ከመግሪብ በኋላ ሙራጃዓ አደርጋለሁ ቁርአን አሐፍዛለሁ ብለኸኝ ነበር አይደል? ከትምህርት ጋር አይጋጭብህም ወይስ ሆምወርክ የምትሰራው ምን ሰዓት ላይ ነው የምታጠነው ምናምን ምን ሰዓት ላይ ነው? እኔ አሁን በአሁኑ አመት ሚኒስትሪ ስለሆነ ከአስር በኋላ ከትምህርት ቤት ከተመለስኩ በኋላ ምግቤ ምናምን በልቼ ወደ ጥናት ነው የምገባው እስከ 12 ሰዓት ድረስ። ከዛ ከ12 ሰዓት እስከ 12 ሰዓት ተኩል ቤተሰቦችን አግዛለሁ። ከዛ መግሪብ ሰግጄ ወደ ቁርአን ሙራጃዓ እና ሒፍዝ ነው የምገባው። ከሱብሒ በኋላም እንደዛው። ሱብሒ ላይ ደግሞ ቁርአን ከሐፈዝኩ በኋላ ነው ወደ ጥናት የምገባው እንጂ አጥንቼ አይደለም ወደ ቁርአን የምሄደው። ማሻአላህ እንግዲህ ከሱብሒ በኋላና ከአስር በኋላ ጥናት አጠናለሁ ብለኛል አይደለ? እቺ ጊዜ ግን ለሚኒስትሪ ለማዘጋጀት ትበቃ ካለች? ይሄን የማደርገው የነበረው በመጀመሪያ በትምህርት ሲጀምር አካባቢ ነው። ግን አሁን ወደ ሚኒስትሪ በጣም የተቃረበ ስለሆነ ቁርአኑን ሱብሒ ላይ ብቻ አድርጌ ከአስር ጀምሮ እስከ ኢሻ ድረስ ትንሽ እረፍት በየመሃል እያደረኩኝ ያጠናለሁ። ከሱብሒ በኋላ ደግሞ ያጠናሁትን ትንሽ ሪቫይዝ አደርገዋለሁ። አዎ እንግዲህ እውነትህን ነው። ሚኒስትሪ በጣም እየተቃረበ ነው። ያጠናል ስልትህ እንዴት ነው? አሁን እዚህ ከተመልካቾቻችን መካከል የ8ኛ ክፍል የ6ኛ ክፍል ተማሪዎች ይኖራሉና ለእነሱ ሚኒስትሪ መዘጋጀት የሚጠቅም ነገር እስቲ ትንሽ ምከርልን። መጀመሪያ ሚኒስትሪ በሚቃረብበት ጊዜ ማጥናት ሳይሆን ከዚህ በፊት የነበሩ የሚኒስትሪ ጥያቄዎችን መስራት ነው የሚጠቅመው። እና እኔ አሁን ብዙ ጥያቄዎችን እየሰራው ነው። አስተማሪዎችም እያገዙኝ ስላለ በዚህ አጋጣሚ ማመስገን እፈልጋለሁ። አሁን የሚኒስትሪ ጥያቄዎችን እሰራለሁ መስራትም ይጠቅማል ብለሃል አይደል? ጥያቄዎቹን አሱና ልጆችም ሆነ አሁን ለምትነግራቸው ኬት ነው የሚያገኙት? አንተም ኬት እያገኘህ ነው የምትሰራው? እኔ የማገኘው አስተማሪ ቲቸር ኢብራሂም የሚባል አስተማሪ እሱ ከዚህ በፊት የነበሩ ጥያቄዎችን እየላከልኝ ነው። እስካሁን ብዙ ልኮልኛል፣ አመሰግናለሁ። እና እነሱ የሚያገኙት የተለያዩ ላይብራሪዎች ውስጥ የተቀመጡ አሉ ወይ ደግሞ ከዚህ በፊት የነበሩ እህቶቻቸው የተፈተኑትን እነሱን ማጥናት ይችላሉ። ስለ ትምህርት ይሄን ያክል ካልን ቤተሰቦቼን አግዛለሁኝ ብለሃል አይደል?
እንዴት ነው ማማን ባባን ቤት የምታግዘው? ቤት ውስጥ እህቶች አሉ ወይ ወንድሞች አሉ ወይ? እነሱን በትምህርት በኩልም ሆነ በቁርአን በኩልም ሆነ በዲን በኩል እንዴት ነው የምታግዛቸው? አዎ እኔ 2 ወንድምና 4 እህት አለኝ። እነሱን ደግሞ የቤት ስራ በመስራት ሊያግዛቸዋለሁ። ቁርአን ደግሞ የሚያስቀራቸው ሰው ስላለ እኔ ራሴ ነው እንጂ የምቀራው እነሱን አንዳንዴ ነው ማግዛቸው። ቁርአን በሚቀሩበት ሰዓት ሲጠይቁኝ ነው እንጂ ማግዛቸው እነሱ የሚያስቀራቸው ሰው አለ። እና እናቴና አባቴን ደግሞ ማግዘው እናቴን ኪሽን ገብቼ አግዛታለሁ። ሱቅ የምትፈልገውን ነገር አመጣላታለሁ። ሌላ መኝታ ቤቴን አጸዳለሁ። የሰኛውበትን አልጋ አነጥፋለሁ። ደፍተሮችን አስተካክላለሁ። የተለያዩ ስራዎችን እሰራለሁ ቤት ውስጥ። ለአባቴ ደግሞ እሱን በሚሰራበት ቦታ ሄጄ አግዘዋለሁ። እሱ ማረፍ ሲፈልግ እኔ አሳርፈዋለሁ። አንተ የቤቱ የመጀመሪያ ልጅ ነህ? አይ እኔ የመጀመሪያ ልጅ አይደለሁም። ከኔ ታላላቅ እህቶች አሉኝ፣ ግን የወንድ የመጀመሪያ ልጅ ነኝ። አሁን የመጨረሻና ማገባደጃ ጥያቄ ማጠቃለያ ጥያቄ ላይ ደርሰናል። ብዙ ሰዎች ቁርአን ለመጀመር ፈልገው ይተዋሉ፣ ከባድ ይመስላቸዋል። ቁርአን መቅራት ወይም ማህፈዝ ከባድ ይመስላቸዋል እና አንተ ለነዚህ ሰዎች ምን ትመክራለህ? ያው ቁርአን ማህፈዝ በጣም ከባድ አይደለም። በተለይ በህፃንነት እድሜ የተሐፈዘ ነገር መቼም አይጠፋም። ስለዚህ በቀን ብዙ ነገር ሳይሆን ማህፈዝ ያለባቸው። ለምሳሌ በቀን 1 አያ በሐፍዙ በየቀኑ እየጨመረ ይመጣል ችሎታቸው። ስለዚህ እየጨመረ ሲመጣ ደግሞ በደንብ ማህፈዝ ይችላሉ። ከሐፈዙ በኋላም ደግሞ በራሳቸው ነው የሚቆሩት፣ ለማንም አይደለም። በሚሐፍዙበት ሰዓትም ለአላህ ብለው ማህፈዝ አለባቸው። እንዲሁም በሚሐፍዙበት ጊዜ ሙራጃዓ ማድረግ አለባቸው። ምክንያቱም ቁርአን ቶሎ እንደሚያዘው ሁሉ ቶሎ ስለሚጠፋ በየጊዜው ሙራጃዓ። አሁን ለምሳሌ ማታ ከሐፈዘው አንድ ሰው ጠዋት ላይ ሙራጃዓ በሚያደርግበት ጊዜ አይጠፋበትም መቼም። ስለዚህ በሐፈዝ ብቻ ሳይሆን ሙራጃዓ ማድረግ አለባቸው፣ ጊዜያቸውን መጠቀም አለባቸው። በመጨረሻ ዒድ አል-አድሃ ሙባረክ ማለት የምትፈልገው ሰው ካለ እድሉ ልስጥህ። ማለት የምፈልገው በአለም ላይ ላለ ለሁሉም ሙስሊም እና ሀረር ላይ ሲያስቀሩ ለነበሩ ኡስታዞቼ ለሼክ አብዱል ሐኪም እና እዚህ አዲስ አበባ ላይ የሚያስተምሩኝ የነበሩት መሻይኾችና ለእናቴ ለአባቴ ለወንድሞቼ እንኳን ለኢድ አል-አድሃ በዓል በሰላም አደረሰ። ደስና ልጆች እናንተም እንኳን ለኢድ አል-አድሃ በዓል በሰላም አደረሳችሁ። እሺ ዛሬ ከዚህ እንግዳችን ብዙ ነገር እንደተማራችሁ፣ ብዙ እውቀት እንደቀሰማችሁ፣ ማወቅ ያለባችሁንም እንዳወቃችሁ ተስፋ አደርጋለሁ። ለዛሬ ያዘጋጀሁላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ሳምንት በሌላ ፕሮግራም እስክንገናኝ ድረስ ቻው ቻው ልጆች።